እንግዲህ እዚህ ካነሳን አዋጁ ምን ይል ነበር የሚለው ለመጥቀስ ያክል በዛን ጊዜ የነበረው አዋጅ እንዲህ ይላል። የሞአንበሳ ዘእምነገደ ይሁዳ ሚኒሊክ ስዩመ እግዚአብሔር ንጉሠ ነገሥት ዘኢትዮጵያ አዋጅ ይላል። ሌሊት ሌባ እንዳይበዛ፣ ቀን አነባብሮ እንዳያነሳ፣ በተረፈ ክፉ ነገር ሁሉ የሚጠብቅ ዘበኛ ብናቆም ዘበኛ ነኝ እያለ እንዳይዝ። እንግዲህ መያዝ የፖሊስ ስልጣን ነው። በአሁኑ ሰዓት የመያዝ ስልጣን ብቸኛ ስልጣን የፖሊስ ስልጣን ነው። እንዳይዝ ቁጥርና ባንዲራ ያለበት መለዮ ያለው አይደንቲፋይ የሚደረግ ቁጥርና ባንዲራ ያለበት በራሱ ላይ የሚደረግ ምልክት አብጅቻለሁ። ይህንን ምልክት ያደረገ ዘበኛ ቢይዝህ መያዝ ነው እንጂ ይህን ጥሰህ የተጣላ ሰው ትቀጣለህ። ሚያዝያ 29 1901 ዓመተ ምህረት አዲስ አበባ ከተማ ይላል አዋጁ። እንግዲህ ይሄ አዋጅ ስናየው ሁሉን ነገር የፖሊስን ቁመናን የፖሊስን አደረጃጀት ፖሊስ ከወንጀል መከላከል ጋር ያለውን ግንኙነት በሚገባ የያዘ አዋጅ ነው። እንግዲህ በ1901 ዓመተ ምህረት ንጉሥ አፄ ምኒልክ ንጉሠ ነገሥት አፄ ምኒልክ ወደ ስልጣን ከመጡ በኋላ በ1901 ያወጁት አዋጅ ነው። ይህ አዋጅ የፖሊስ ቅርጽ ያለው እና ሕጋዊ መሰረት መነሻ ያለው በመሆኑ ይሄ ቀን ታሳቢ ተደርጎ የምስረታው በዓል መሆን እንዳለበት በጥናት ቀርቦ ካሉት አማራጭ ተወስደዋል።